እንቅልፍ የሌለውና ሌሎችንም እንቅልፍ የነሳው ታላቁ ሰው በኡሁድ ጦርነት ዋነኛው የሙስሊሞች ጠላትና ገዳያቸው ነበር። በቀሩት ጦርነቶች ደግሞ የሙስሊሞችን ጠላት አብዝቶ በሰይፉ የፈጀ የካህዲያን ጠላት ሆኖ በእስላም ታሪክ ወርቃማ ታሪኩን ያስመዘገበው ጀግናው ሰይፉላሂል መስሉል ኻሊድ ቢን ወሊድ ከዕለታት አንድ ቀን ይህ ጀግና ሰው ያለፈውን ጊዜና ያለበትን ሁኔታ ማስተንተን ይጀምራል። የነብዩ ዳዋ አድማሱን እያሰፋ መምጣቱንና ያለበት የሽርክ የጣዖት አምልኮ ጭፍንነት መሆኑን ካስተዋለ በኋላ እስላምን ለመቀበል ወስኖ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለማግኘት ወደ መዲና ገሰገሰ። መዲናም እንደገባ ለነብዩ ሰላምታውን የአላህ ሰላም በነብዩ ላይ ይስፈን በማለት አቀረበላቸው። እሳቸውም በብሩህ ፈገግታ ሰላምታውን ከመለሱለት በኋላ ኻሊድ ብሩህ አእምሮ እንዳለው ስለማቅ አንድ ቀን ወደ እውነት እንደመጣ አውቅ ነበር አሉት። ኻሊድ ቢን ወሊድ በጃሂልያው ክፍለ ዘመን በወታደራዊ አመራር የስኬት ጫፍ ላይ የደረሰ ሲሆን ወደ እስላም እንደመጣም ሙስሊሞች ከሮማውያን ጋር ከተፋጠጡባቸው ታሪካዊ ክስተቶች አንዱ በሆነው በሙዕታ ጦርነት እንደተራ ወታደር ሆኖ ተሳተፈ። በነብዩ ትዕዛዝ መሰረት 3 መሪዎች ተመረጡ። አንደኛ ዘይድ ቢን ሐሪታ ጦርነቱን ይምራ። ዘይድ ቢገደል ወይም ቢቆስል ያጎታቸው ልጅ ጃፈር ቢን አቡ ጣሊብ የጦር አዛዥ ሆኖ ጦርነቱን ይቀጥል። ጃፈር ከተገደለ ወይም ከቆሰለ አብደላህ ኢብኑ ረዋህ ሰራዊቱን እንዲመራ። እነኚህ 3ቱ መሪዎች ከተገደሉ ሰራዊቱ ከራሱ አሚር እንዲመርጥ ከጥብቅ ትዕዛዝ ጋር አርማ ሲይዘው ሸኙ። ትዕዛዝና ተግባርን ለማያነጣጥሉ ሰራዊታቸው እንዲህም አሉ። ከተዋጓችሁ ውጪ እንዳትዋጉ፣ ሴቶችን፣ ሕፃናትን፣ በእድሜ የገፉ አዛውንቶችን ተንከባከቡ፣ ቤተ እምነቶችን እንዳትነኩ፣ የሚበቅሉ ዛፎችን አትቁረጡ የሚሉት ትዕዛዛቸውን አስጨብጠው የእስላምን ድንበር ለማስከበር 3000 ሰራዊትን ወደ ሮም አዘመቱ። የነብዩ ሰራዊት 3000 ቢሆንም የጠበቃቸው የሮማውያን ወታደሮች ግን 200,000 ነበር። 3000 ሰራዊት ከ200,000 ሰራዊት ጋር ተፋጠጠ። የነብዩ ሰራዊት ለመወያየት ወስኖም ተቀመጠ። የተወሰኑ ሰሃቦች አስተያየታቸውን ወደ ነብዩ መልእክት እንላክ ተጨማሪ ሰው ይላክልን ሲሉ አብደላህ ኢብኑ ረዋህ ታሪካዊ ንግግር እንዲህ ሲል ተናገረ። እኛ የምንዋጋው በቁጥር ብዛት አይደለም፣ ከሁለት አንዱን አናጣም፣ ወይ ድልን ወይ ሸሃዳን ስላቸው ሁሉም በሐሳቡ በመስማማት ወደ ጦርነቱ ገቡ። ልክ የአላህ መልእክተኛ እንዳሉት ሆነና 3ቱ መሪዎች ተራ በተራ ተገድለው ሸሂድ ሆኖ ዱንያን ተሰናበቱ። ከዚያም ኻሊድ ቢን ወሊድ በሰራዊቱ ተመርጦ የጦርነቱን ስትራቴጂ በመቀየር በተለያዩ ብርጌዶች ሰራዊቱን በማከፋፈል ዳግም በሙእሚኖች ልብ ላይ ወኔን ዘርቶ 200,000 ሰራዊትን በ3000 ሰራዊት ድል በማድረግ ወደ መዲና ተመለሰ። ኻሊድ ነብዩ መካን ሲከፍቱ የግራ ክንፍ ሆኖ የዘመተ ሲሆን ሰይፉላሂል መስሉል የሚል ስያሜም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አግኝተዋል። በከሊፋው አቡበከር ዘመን ወደ ሮም፣ ፋርስ፣ ወደ ሻም፣ ኢራቅ፣ ኢራን በመዝመት ይህ የጦር ሰው የእስላምን ድንበር ለጣሱትና ከዲን ላፈነገጡ ሙርተዶች ሁሉ ዋጋቸውን የሰጣቸው ሲሆን ከሊፋው አቡበከር ለምን ኻሊድን የምትደግምልን እናት ተጠፋች እስከ ማለትም ደርሰዋል። ጀግናው ኻሊድ አይረሴ ታሪካዊ ድሎችን በመራቸው ጦርነቶች በሙሉ አስመዝግቦ በስተመጨረሻም በካህዲያን ሰይፍ ምንም ሳይሆን ታሞ በመሞት ዱንያን ተሰናብተዋል።